ሰላም ዛሬ በሀገር ሩሲያ የተሰማው ለ10 ሚሊዮን ዶላር ብለው ውድድር የገቡት ሞዴል ኩብልን ነው የምናወራው። ነገሩ እንዲህ ነው። እናት ለልጇ ስትል 10 ሚሊዮን ዶላር በውድድር ተሸልማችሁ ልጄን አግቡ ትላለች። 5 ውብና ማራኪ ሴቶችም መስፈርቱን አሟልተው ይቀርባሉ። ይህቺ ሚሊዮነር እናትም ልክ እንደ ሀገራችን ስራ ቅጥር መስፈርትን አውጥታ መድረክን አዘጋጅታ ትጠብቃቸዋለች። 5ቱ ሴቶችም ተሰልፈው ይቆማሉ። ውድድሩ በዙር ይሆናል። ዙር 1 ተጀመረ። የመጀመሪያ ዙር ላይ በተዘጋጀው ቦታና መድረክ ላይ ዳሌውን ማሳየት ነበር። የመጀመሪያ ሞዴልን ማሳየች። ጉደኛዋ እናትም በደንብ አይታ አይሆንም አለች። ቀጣይ ተረኛዋም ቀጠለች። ሴክሲ ስለሆነች ቀጣዩን አለፈች። ቀጣዮቹ ተረኞችም እኔ ልቅደም ይሉ ጀመር። ተረኛዋም ቀደመች። ምርጥ ዳሌ ስለነበራት አለፈች። በአራተኛ ላይ ተረኛዋ ቀጠለች። እናት ሚሊዮነርም ወድቀሻል አለቻት። የመጨረሻዋ ተረኛ ገባች። አይን አፋር ነገር ትመስላለች። እናትየዋም ማራኪ ነው አለቻት። ሜሪ፣ ሊሳና ጋቢ ወደ ቀጣይ ዙር አልፋችኋል ተባሉ። ይሄ ነገር እናት ሀገር ኢትዮጵያ መጀመሩ የቅርብ ጊዜ ትውስታ ነበር። ላጤ በሚል ርዕስ ፍቅር ፍለጋ በድንቅ ቲቪ ላይ ጉድ እያስባለን ነበር። ወደ ጉድ ሀገር ሩሲያ እንመለስ። እናት እንኳን ደስ ያላችሁ ስትል ወደ ቀጣይ ዙር አልፋችኋል ብላ ቀጠለች። ቀጣይ ዙር ብላ መናገር ቀጠለች። ቀጣይ ዙር እኔ አያት መሆን ነው የምፈልገው። ሁላችሁም ይህን 10 ሚሊዮን ዶላር ለማሸነፍና ለመሸለም ከልጄ ማርገዝ አለባችሁ ትላቸዋለች። ከሞዴሎቹም አንደኛዋ ዋው ከዚህ ቆንጆ ወንድ ጋር ማደር እንዴት ደስ ይላል ስትል እናት ቀበል አድርጋ ተረጋጊ፣ እሱ ቦዲጋርዴ ነው። ድምጿንም ከፍ አድርጋ ውዱ ልጄ ወደዚህ ትመጣለህ ትለዋለች። ይሄኔ ነው ያገሬ ሰው በሬው ለምለሙን አይቶ ገደሉን ሳያይ ያስባለው። ልጅ ተብዬው ሲመጣ አካለ ስንኩል ነበር። ሁሉም ደነገጡ። እናት ልጄ ወደ መኝታ ቤት ሂድ አለችው። እሺ ማን ነው ቀድሞ ከአብሮት የሚተኛው ስትል ሜሪና ሌዚ እኔ እየተባባሉ ፉክክር ጀመሩ። ሜሪ አለች እሱ ሀብታም ከሆነ ምንም አያገባኝም ስለ ዌልቸሩ ብላ ጉዞ ወደ መኝታ ቤት ጀመረች። ገባች። ሴክሲ ሆና ልጅ ልውለድልህ አለችው። ጠጋ ብላ ተደባብሰው ጀመር። ልጅየውም በንዴት ለእኔ አይደለም የሁለታችን ነው ልጁ ይላታል። ዝግጁ ነሽ የልጃችንን ዳይፐር ለመቀየር? እናት ለመሆን ዝግጁ ነሽ ይላታል። ሜሪ አሁን ይሄን መነጋገር ተገቢ ነው እንዴ ትለዋለች። ከወለድሽ በኋላ ግዴታሽን መወጣት እንደምትሺ ማረጋገጥ አለብኝ ይላታል። ወሬ ቀይር አለችው። ውጪልኝ ከዚህ ሩም ይላታል። ፍጠኝ ውጪ ይላታል በንዴት። ሜሪም ወጣች። ጠቃሚ አይመስለኝም ወደ ውስጥ መግባታችሁ ትላቸዋለች። ሌዚያ ተነሳች። ሰርፕራይዝ አለኝ አለች። ልክ እንደ ህንድ ፊልም ትራጄዲ ከሷ ስልኳን አስቀደመች። ቀልጠፍ ብላ ዳንሷን አሞቀችው። ቀንጠስጠስ አለች። ቀስ ብላ መጠጋት ጀመረች። አቁም ያላት ወደድከው ወይ ምንድነው ይሄ ያላት። ከክው ብላ ቀረች። ማለቴ አንቺ ቆንጆ ነሽ፣ ነገር ግን አንቺ ሁሉ ነገርሽ ከወገብ በታች ነው። ለምን እንሞክር ትለዋለች። አይሆንም አዳምጪኝ፣ ብትሄጂ ይሻልሻል አላት። ምኑ ደባሪ ነው ብላ ወጣች።
እናት እንዳስደሰትሽው ተስፋ አደርጋለሁ አለች። ላዚያ ልክ ነሽ፣ ልክ ብለሻል አለቻት። እንደ ህንዳዊቷ ላታ ማንጌሽካር ዳንሷን አቀለጠችው። አደረግኩት ብላ ለቀጣዩ መልካም እድል አለቻት። ቀጣይ የመጨረሻ አይናፋሯ ጋቢ እናቱ ተነሺና ግቢ አለቻት። ገባች። የመኝታ ቤቱን መጋረጃ ዘጋች። ተረኛዋ መጣች። ካሞን ኢን አለ። ጋቢ ሴክሲ እና ማላይ ለመሆን ሞከረች። እጁን መንካት ጀመረች። ነገር ግን አልቻለችም። በጣም ይቅርታ አልቻልኩም አለችው። ችግር አለ እንዴ? ይህን ማድረግ አልችልም አለችው። በቃ አልችልም ይቅርታ ብላ ከእርሱ ዞር አለች። ለምን ወደ እናቴ ውድድር መጣሽ አላት። ምርጫ የለኝም፣ እኔ ስደተኛ ነኝ፣ ቤተሰቦቼ እዚህ ሀገር አይደሉም አለችው። ብሩን ፈልጌ ነው አለችው። ነገር ግን ማግባት እንፈልጋለሁ፣ ይህን ማድረግ አልችልም ግን አለችው። ልጅየውም እረዳሻለሁ አላት። ሁሌም እውነተኛ ሁኚ፣ አትጨነቂ፣ ምንም እንድታደርጊ አላስገድድሽም፣ በሰላም ሂጂ አላት። የአሁኑ ፈጣን ነው አለች ላዚያ። እናቱ ሴቶች አሁን አልቋል፣ ከ9 ወር በኋላ እንገናኝ አለቻቸው። የማይደርስ የለም። 9 ወር ደረሰ። ሴቶቹም መጡ። እናቱ ዋው ሁለታችሁ አርግዛችኋል፣ ነገር ግን ውሸት አልወድም ብላ የሜሪን ጠጋ ብላ ነካ ስታደርገው ፊኛ ነበር ፈነዳ። ሁሉም ደነገጡ። እናት ተናዳ ውጪ ቶሎ አለቻት። ቀጣ ላዚያ ነበረች። ቶሎ ብላ የኔ ጽንስ እውነተኛ ነው አለች። እናቱም አውቃለሁ፣ ቆንጆ ልጅ ትወልጃለሽ፣ ነገር ግን ከኔ ልጅ አይደለም። ምን ትላለች ላዚያ። ይሄን አብራሪልኝ ብላ ፎቶ ታሳያታለች። እናት በንዴት ከዚህ ግቢ ውጭ ትላታለች። ኦ ባይዘዌ ቦዲጋርዱንም አንተም ተባረሃል ትለዋል። የቀረችው ጋቢ ነበረች። እሺ እኔ ልሂድ፣ መስፈርቱን አላሟላውም ትለዋለች በሚያሳዝኑ ቃላት። ልጅየው እናቴ እኔ ልጅ እንደማልወድ ታውቂያለሽ እንዲላታል። እናቱም ሁሉን ነገር አውቃለሁ ትለዋለች። እሱም አሸናፊ ነሽ ይላታል ጋቢን። የፍቅር ጓደኛዬ ለመሆን ጊዜ ያስፈልጋል ይላታል። እኔ ሁሉን ነገር አደርጋለሁ፣ ስደተኛ ብትሆኝም ተመችተሽኛል ይላታል። እናቱም ደስ ብሎኛል ትለዋለች። ጋቢ ደስ ይላታል። ህይወት ይቀጥላል። ተፈጸመ። ሀብትሽ ነኝ። ላይክ፣ ሰብስክራይብ እና ኮሜንት ማድረግ እንዳይረሳ። ቻው፣ መልካም ጊዜ።